ልባችሁ ውርድ ብሎባችሁ ያውቃል? ጭንቅ መግቢያ መውጫው ጠፍቷችሁ የምትይዙትና የምትጨብጡት እስኪጠፋችሁ ድረስ ግራ ገብቷችሁ ያውቃል? ምን እየተካሄደ ነው በህይወቴ ውስጥ? ምን እየሆንኩ ነው? እያበቃልኝ ነው? ማን ነው የሚደርስልኝ? ምንድን ነው መሆነው? እንዴት ነው መሆነው? ምኑን ከምኑ ነው ማደርገው ብላችሁ ሁሉ ነገር ግራ ገብቷችሁ ያውቃል? ወይም አሁን በዚህ ስሜት ውስጥ ነው ያላችሁት? በጣም ጥሩ። አሁን የምነግራችሁ ነገር ምናልባት አዲስ ነገር ላይሆን ይችላል። እስካሁን የመጣችሁበትን መንገድ ዞር ብላችሁ ተመልከቱት። ፈጣሪ ከብዙ ችግር ውስጥ አውጥቷችሁ ያውቃል። ከብዙ ፈተና እወጣዋለሁ ያላላችሁትን ዳገትና ተራራ አብሮ እጃችሁን ይዞ አስወጥቷችኋል። እስቲ አንዴ ዞር ብላችሁ ተመልከቱት። አላልፈውም ያላችሁትን እኮ አልፋችሁታል። አይሆንም ያላችሁት ሁሉ ሆኗል። አይሳካም፣ አይስተካከልም፣ አይነጋም ያላችሁት ሁሉ ነግቶ እዚህ ደርሳችኋል። ይህንም ታልፉታላችሁ ልክ እንደቀደመው። ይህንንም አልፋችሁ ትሻገሩታላችሁ። የእናንተ ሞቲቬሽን፣ የእናንተ ትልቁ አስተማሪያችሁ ያለፋችሁበት ነው። ስህተቶቻችሁ፣ ውድቀቶቻችሁ፣ ያፈረሳችሁት፣ ያጠፋችሁት፣ የናዳችሁት፣ አልፋችሁ የመጣችሁበት የትኛውም መንገድ፣ የትኛውም የኋላ ስህተትና ችግሮቻችሁ ሁሉ የእናንተ ትምህርት ቤት እነሱ ናቸው። ስለዚህ ትናንት አልፍም ያላችሁት አልፎ እዚህ ከደረሳችሁ እንዴት አሁን ያላችሁበት እንደሚያልፍ ማመን ያቅታችኋል? ማለፍ እኮ የተፈጥሮ ሕግና ግዴታው ነው። እኔና እናንተ ስላለን አይደለም ነገሮች የሚያልፉት። ማለፍ የተፈጥሮ ግዴታቸው ነው። ፈለግንም አልፈለግንም ሁሉም ነገር እንዳለፈ ክረምት ይረሳል። ስለዚህ ልባችሁ ውርድ ሲልባችሁ፣ ጭንቅ ሲላችሁ አንድ ነገር ብቻ አስቡ። ወደኋላ ዞር ብላችሁ አልፋችሁ የመጣችሁበትን መንገድ ትንሽም ቢሆን አጠንጥኑት። እሱ ጋር ነው ቁልፉ ያለው።